መንገድ ላይ የማንም ጎረምሳ መጫወቻ እንዳትሆኑ። ውይ ራምላኬ እንዲያው ከክፉ ነገር ሁሉ ጠብቅልኝ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። አረ ቤተሰብ ታው ግን ታው፣ ላይክ ሼር ሰብስክራይብ አድርጉ። ታው ግን እኔ እህታችሁን አበረታቱኝ። አላሳዝናችሁም? ሁልጊዜ ልመና። እናንተም እኮ አሰለቻችሁ። የእናንተን ድጋፍ የእናንተን መልካም ምኞት ሲግለጡልኝ፣ በእውነቱ ሲግለጡልኝ ውዶቼ ከምር ሲያሳድጉኝ እና ዛሬ በአዲስ ድራማ መተናል ማለት ነው። እንግዲህ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እኛም ለሀገራችን ያብቀንና የድንግል ማርያም ልጅ እንግዲህ ዛሬ በጣም ማርቲ እያዘነ ትገኛለች። አዝና ከቤቷ አባራት ነበረ። ከቤቷ ስትወጣም ራሱ በጣም ነው ያዘነችው። እንዴት ታደርጋለች? ለምንድን ነው እንዴት የምታደርግብኝ? በምን ምክንያት ነው? ለምን ፈልገሽ ነው? እያለች መድኃኒትን እየጠየቀቻት ትገኛለች። መድኃኒት ግን አውቄ አይደለም ማርቲን የኮላንጃ አስቤ ነው ማርቲን ይቅርታ አድርጊልኝ እያለች ብዙ ስትለምናት ነበረ። ግን ማርቲ ልትለመናትም አልቻለችም። ምክንያቱም በፊት እሷ አታረግም እያለች ስትመካባት የነበረችው ናት አድርጋ የተገኘችው። አሁንም ራሱ ከባድ ቦታ ውስጥ የሚገኘው ደረጀ ጋሽ ደረጀ ይቅርታ አላደርግም እያለች ስትመካበት የነበረው ባሏ ዛሬ እንደዚህ ሌላ ሴት ጋር ወስልቶ ከአንድ አይሉ ሁለት ወልዱ ስታገኙ እንዴት ነው የምትሰበረው? እውነት በጣም ትሰበራለች እዚህን ጊዜ ማለት ነው። እሷም እንደዛ ነበረች። አምላኬ ወይ የት ሆና ይሆን እህቴ? የት ሆና ይሆን? ጠጥታ ሰክራ ይሆን ወይ? መንገድ ዳር ወድቃ ይሆን ወይ? አምላኬ ወይ ባለችበት ጠብቅልኝ እያለች እሷም ተኝታ ፈጣሪዋን እየለመነ ትገኛለች። እንግዲህ በዛ አጋጣሚም ጋሽ ደረጀም ራሱ ስለ ዳጣ ምን ልበላት እናቴ ሰላም ነው ልበላት እንዴ ሰላም ናት ስላት ምን ያክል ይሰማታል እያለ እሱም ተኝተው እያንጎራጎሩ ነበር ሁለታቸውም። እሷም እኔ አስጨነቀኝ ምን ላድርጋት የት ትሆን ይሆን የት ገብታ ይሆን ደረጀ ብላ በሚጠይቅበትም ሰዓት የት ትሆናለች ዳጣን ነው ሰላምን ነው እያለ እሱ በውስጥ ያሉት እነሱ ስለሆኑ ማለት ነው ምን ብዬ ልንገራት እንዴት ብዬ ላሳውቃት እያለ ብዙ ነገር እያሰበ ስለሆነ የእሷን ሀሳብና ጭንቀት ሳይሆን የራሱም ጭንቀትና ሀሳብ ስላለበት የሱን ሀሳብ ነበር ያለው። ቆይ ምንድን ነው የተፈጠረው? የምን ሰላም የምን ዳጣ? እኔ ያልኩ የእህቴ ነገር አሳሰበኝ። ወታ ማንንም አታውቅም፣ ዘመዶቿንም አታውቅም። ስለዚህ ወይት ወድቃ ይሆን እያልኩ ነው ሳስብ የነበርኩት ስትለው የት ትሆናለች? የትም አትሆንም፣ ምንም አትሆንም እያለ እሷን አረጋግቶ ነው የተኛው እዛው ማለት ነው። ምክንያቱም እሱም ሌላ ጭንቀት አለበት፣ እሷም ሌላ ጭንቀት አለባት። አስወጥቻ እንደዚህ ልኮን ነው ወይ እያለች ነበረ። መድኃኒትም እኔ እኮ አንቺን ብዬ እንጂ የመጣሁት ሌላ ማንን ብዬ መጣሁ መሰለሽ ማርትዬ? እዚህ እኮ ማንንም አላውቅም፣ ብሬንም ጨርሻለሁ ባለፈው። ስለዚህ ለሳምንት ያክል ነው ወደ ዘውድ መጣሁበት ሄዳለሁ እያለች ነበረ። እንግዲህ ወደ መጣችበት አሁን ትሸኝልን። እንዲያውም ራሱ እነ ዲያጣንና እነ ሰላምን ስትሰማ በጣም ቤቱን የምታበጣብጠው እሷ ናት ብዬ እሰማለሁ። እሷ ፊት ከተነገረ በጣም ከባድ ነው ብዬ አስባለሁ። ምክንያቱም እሷ ከሰማች በጣም አደጋ ይፈጠራል። ላንቺ ነሽ እኔ ብዙ ነገር መክረሽ ነበረ፣ አንቺ ግን ልትሰሚኝ አልቻልሽም እያለች ማርታን ነው ሌላ ቦታ ውስጥ የምትከታት። አሁን እንደወጣች በዛው ቀርታ የነ ዲያጣንና የነ ሰላምን ጉድ ትስማ። ጋሽ ደረጀም እውነት ለመናገር በጣም እያሳዘነን ያለው በጣም ይከብዳል። ይህን ያክል መሸከም ከባድ ነው። አባትነት ማለት እስከ ጥግ ድረስ የሚሄድ እሱ እየጠቆረ እሱ እየከሳ ልጆቹንም ሚስቱንም ውብ የሚያደርግ የእነሱ እንደሚያበራ ማለት ነው። እንደዛም ናቸውም አባቶች አውጥተው ከሚናገሩ አምቀው ቢይዙ ነው የሚሻላቸው። አውጥተው ለሰው ከሚናገሩ ለራሳቸው አምቀው ቢቀመጡ ነው የሚሻላቸውና እንደዛ ያለ ታሰጧላቸው። እኛ ደግሞ ከምናወጣ እኛ ሴቶች ይልቁንስ ከምናወጣ ከምናምቅ ከውስጣችን ከምናደርግ ብናወጣ ነው የሚሻለን። የሚቀለን ራሱ ተናግረን ጩኸን አልቅሰን ይወጣል። እነሱ ግን ችግራቸውን ራሱን መቃርበው ነው የሚይዙት። ለሰው እንኳን ራሱ መናገር አይችሉም። እንኳን ለሚስታቸው ቀርሶ አይደለም
ለጓደኞቻቸው ራሱ ለመናገር በጣም የሚከብድባቸውም አሉ። እኔ ወዙ ዋጣዋለሁ እያሉ የሚያመቁትም አሉና እንደዚያ ያለ ባል ይስጠን ለሁላችንም ነው የምንለው። ሌላ ምንም አንልም። እንደዚህ ያለ ባል ማለት ነው መልካም፣ ለሰው አሳቢ፣ ለቤተሰቡ ጠንካራ አባት ለልጅ አባት ሲሆን ደስ ይላልና የእነሱን ፈለግ ይዘው ነውና ልጆችም የሚያድጉት በጋሽ ደረጀ ነውና አቢጌል ወጣችሁ ታማኝ ሁኚ፣ ጀግና ሁኚ፣ ቆራጥ ሁኚ እያሉ አሳድገዋት ነው እንደዚህ ሆነችው። በፊት ሁላችንም ጠልተናት ነበረ። እውነት ለመናገር እኔ ራሱ እንዴት አልወዳትም። እሷ ስትመጣብኝ ነበር በጣም ነበር የጠላኋት። ያው የሰው ልጅ ጠላንም ወደድንም እኛ ሳንሆን ጣይም ወዳጅም ፈጣሪ ነውና እኛ ምንም የሚመለከተን የለም። ግን በፊልም ዙሪያ ውስጥ ስለሆነብን እንጂ ካየን ጠላን ካየን ወደድን ብለን የሰውን እንከን የምናወጣው እንከን ማውጣት የለብንም። ጉዲፍ መልቀም የለብንም። የሰዎችን ጉዲፍ እኛ ማነንና እኛ ምንድነን ሲጀመር የእኛን ኃጢአት የእኛን ጉዲፍ ዞሮ ሳናይ የሰዎቹን ለማንሳትና ለመልቀም እንሮጣለን እና ከዛ የሰውረን መልካም ልቦና ይስጠን። እንግዲህ እንደዛ በምንባትም ሰዓትም አቢጌልም አሁን ላይ ግን የድሮ አቢጌል ሳትሆን የዛሬቱ አቢጌል ሁና ጠንካራነቷንም ታማኝነቷንም ያላትን ነገር ሁሉ በግልጽ እያስወጣች ትገኛለች ማለት ነው። እንግዲህ የሰላምዬም ልጅ የኛ ቢሆን ኑሮ እያለችው ነበር አባቷን። ማንን ይመስላል ሲላት አንተን ይመስላል አባይ ስትል በጣም ነው የደነገጠው። ያወቀችበት መስሏት ማለት ነው። ግን እሷ አላወቀችበትም። እንዴት ትያለሽ እንዴት ልትይሽ በምን ቻልሽ እያላት ነበረ። እንደዚሁም በጥርጣሬ ግን ጌስ ስለሚል እኮ ነው አባዬ ሌላ አይደለም እኮ ምናምን ብላ ሸወደችው። ነው እንዴ ያምራል እንዴ ቆንጅዬ ነው እንዴ እያለ ጋሽ ደረጀም ሲጠይቃት ነበረ። አዎ በጣም ቆንጅዬ ነው እያለ ነበረ። እንግዲህ ሰላምዬም አሁን ከቤቱም ሆነ ከንብረቱም ባለኩል ሆናለች በልጆቿ ማለት ነው። እሷም መታዝ ቤት እንደምትገባበት ባለሙሉ ተስፋ ነን። ምክንያቱም የዚህን ጊዜ ግን ምን ይሰማታል ብላችሁ ታስባላችሁ? ቤተሰብ ምንድን ነው የሚሰማት? ማርታን ግን በጣም ነው እውነት መናገር የምትሰበረው። ሰው ማመን ነው የሚያስጠላት። እንኳን እንደዚህ ብዙ ጊዜ ብዙ አመት አብረው ኑረው ተዋልደው ከብደው ይህን ያክል ኑረው ቤት መስርተው ምን የመሰለ ቤትና ቦታ ሁሉን ነገር ካስተካከሉ በኋላ ይሄ ነገር ሲፈጠር በጣም ከባድ ነው። እስከዛ አመት ድረስ 21 አመቷ ነው እንግዲህ ዛሬ ዳጣዬ 21 አመት ሙሉ መቀመጥ ሳታቅ ይላም አለ ብላ መጠርጠሯ እንዴት ነው የማይቀረው? ይሄማ የሰላም ልጅማ አሁንም ብላ ጉዴን ልስማው እያለች አሁንም ታስጎረጉራለች ብዬ ነው የማስበው። በዛ አጋጣሚ ውሃና ምጥኔ ወይኔ ልጅነታቸውን እያስታወሱን ነው የሚጫወቱት፣ የሚያደርጉት፣ የሚጣሉት ነገር ተጣልተው የሚታረቁት ነገርስ እንዴት ነው ደስ የሚሉት። እንግዲህ ውሃዬ ደግሞ በጣም የምታስቅ ልጅ ስምትናት አንዱን ከአንዱ ስታዲናብረው ከሳ የሚወጣ አንደበት አይመስልም። ሊገነባብኝ ነው ወይ ወይኔ ፈራሁ ቤቱ ሊወርቅብኝ ነው ወይ እያለች ኮርንስን አንጋጣ ስትመለከት ነበረ። በዛ አጋጣሚ ሌሊት ዲያ ነው ራሱ ዳጣዬ ጋር ታልተኛሁ ብላ እሷ ዘንድ ዲያ የተኛች ማለት ነው። እሷም ደግሞ ደንግጣ ዳጣዬ ሆነሽ ነው ምንድነው እሹ ዝም ብይልተኛ ስትል ስታጠፋባት ራሱ ማብራቱን በጣም ደንግጣለች። ያን ውይ እያለች ጮህባቻት ነበረ። እንግዲህ አቢጌልም እናቷን በጣም እኮ የምታሳዝኝ ማየ በጣም እኮ ነው የምወድሽ፣ ግን እንዴት ነው እስከ መቼ ድረስ እንደዚህ ሆኖ ምናምን ስትል ምንድን ነው አንቺ ቆይ የምታውቂዋለሽ እንዴ ምንድን ነው የተፈጠረው ንገሪኝ፣ አይዞሽ እኔ እናትሽ እኮ በጣም ጠንካራ ነኝ እያለች አትመክራታለች። አዎማ ግን ጠንካራ ነሽ፣ ግን ዝም ሳስበው ስለሚከፋኝ ነኝ እንጂ እያለች ትናገራለች ማለት ነው። አይዞሽ አይክፋሽ፣ እንደሚናገርልሽም አባትሽም እንደሚናገር እኛም ባለሙሉ ተስፋ ነን አቢጌልዬ። ምክንያቱም ይሽ ነገር እውነት ተደብቆ ስለማይቀር እውነቷን ያሟል። አንድ ቤት እየኖሩ የባሏን ልጅ ያለ መቀበል የጓደኛዬ ልጅ ናት እያለ ማስቀመጥ ከባድ ነው። ይሄን ያክል ወራት ሙሉ አንድ ቤት ሙሉ እስካሁን ድረስ አታውቅም። 9 ወር ሙሉ ተረግዞ የተወለደውም ልጅ እስከሚወለድ ድረስ እስካሁን ሰዓት ባለች ሰዓት ድረስ አታውቅም። ምክንያቱም ማንም የነገራት የለም። ስወልድ ነግራችኋለሁ፣ ለመናገር እንኳን ቢያቅተኝ እጽፍላችኋለሁ እያለች ነበረ ሰላምዬ። ወጣች እንደወጣችም ሳያገኟት ሳትናገርም ወለደች።
እስካሁን ድረስም አልተናገረችም። ምንጊዜም እየተመላለሰ ትሄዳለች። ምንድነው ግን እኛ ማናውቀው ሚስጥር አለው እያለቻት ትገኛለች ማለት ነው። ማርታዬ ዳጣን በጣም ነው የምትወዳት፣ በጣም ነው የምትቀርባት ከሁሉም በላይ ማለት ነው። ዳጣዬን ጥሩልኝ፣ ዳጣዬ እንዴት ናት? ዳጣዬ ነው ና የምትለው። እናንተ ልጆች ግን ምንድነው ችግር አለ እንዴ? በጣም እኮ ነው የምትዋደዱት። ዝም ብዬ ስለምወዳት ነው እያለቻት ነበረ። ሰላምዬም ውዴታ ብቻ አይደለም እናትነትም ስላለ ነው ማርትዬ፣ የውዴታም ብቻ አይደለም ሌሎችም ተወዳጅ ነበሩ። እንግዲህ በዚህ አጋጣሚ ደግሞ ለዛይ 10 ጊዜ ብቅ እያለች ጊዜን እያየች ትገኛለች። እሱም በምታይበት ሰዓት ናፍቄሽ መጣሽ እንዲህ እያለ ስትመጣ ጥርግ አድርጎ ይነግራታል። አሁን እኮ ትወደኛለች ብሽቷን ነው ሲል እኔ ሳቂ ነው የሚመጣ የጊዜ ወሬ ማለት ነው። እየተባባሉ ጊዜያቸውን እየፈጁ ነው። አሁን አንድ ላይ ትጣመራላችሁ፣ እናንተንም አንድ ላይ አድርገን እንኖራለን። እሱ ዘበኛ፣ እሷ ሰራተኛ። መልካም ነው። እንዲህ ነው ኑሮ መግፋትም ማለትም። እንግዲህ በቀጣይ ደግሞ በአዲስ ነገር እንገኛለን ብዬ አስባለሁ። ምክንያቱም የዳጣን ልደት በምናከብርበት ሰዓትም የዳጣ ሰርፕራይዝ ይወጣል ብለን እንገምታለን። እዛ ላይ እናቷን ታውቃለች፣ ማርቲም ታውቃለች ጉድዋን 2 ባሏ እንደወለደ ከሌላ። በቀጣይ ደግሞ በአዲስ ነገር እስከምንመጣ መልካም ጊዜ ቤተሰብ፣ ሰላም ሁኑልን።